ከሌሊቱ ቅዝቃዜ የተነሳ ሰውነቷ እየተንቀጠቀጠ በዳቦ ቤት ደጃፍ ላይ ካነጠፈችው ካርቶን ላይ ተነሳች። ሆዷ በራብ ተቆርጧል። ትላንት አንዲት ደግ ሴት ከሰጠቻት ግማሽ ዳቦ ውጪ ምንም አልቀመሰችም። ቲያና ገና 19 ዓመት ወጣት ብትሆንም የደረሰባት መከራና እንግልት ግን አይኖቿ እንዲያረጁ አድርጓቸዋል። ፊቷን በሕዝብ መታጠቢያ ታጥባ የነጣና ያረጀ ልብሷን አስተካክላ ወደ ከተማው መሃል አመራች። እንደ ማንኛውም ቀን ዛሬም ፍለጋዋ ስራ እንጂ ልመና አልነበረም። እመቤቴ ሆይ የማጸዳው ነገር ይኖር ይሆን? ጌታዬ ዕቃ ልሸከምላችሁ? መኪናስ ላጥብላችሁ እችላለሁ? እያለች ብትለምንም አብዛኛው ሰው በንቀት ያልፋታል። አንዳንዶቹ የተበጣጠሰ ጫማዋን እያዩ ራሳቸውን ይነቀንቃሉ። ቀትር ላይ ፀሐይዋ ስታቃጥል ቲያና ክሮስ ሆልዲንግስ በተሰኘው ግዙፍ የሚያንጸባርቅ ሕንፃ አጠገብ ቆመች። በዚያ ቅጽበት አንዲት ጥቁርና ዘመናዊ መኪና ቆመች። አንድ ረጅም በልብስና በቁመናው ግርማ ሞገስ ያለው ሰው በስልክ እየተቆጣ ወረደ። እርሱ የከተማው ቁንጮ ባለሀብት ዲያሚን ክሮስ ነበር። ዲያሚን በንዴት እየተራመደ ወደ ሕንፃው ሲገባ ከኪሱ አንድ ነገር ወደቀ። ማንም አላስተዋለም። ቲያና ግን አየችው። ቀረብ ስትል ውድ የሆነ የቆዳ ቦርሳ መሬት ላይ ወድቋል። አንስታ ስትከፍተው ግን የልቧ ትርታ ጨመረ። እጆቿ ተንቀጠቀጡ። በውስጡ በርካታ የገንዘብ ኖቶች፣ ጥቁርና ወርቃማ የባንክ ካርዶችና የዲያሚን ክሮስ መታወቂያ ይታያል። ከጎኗ የነበሩ ጎዳና ተዳዳሪ ልጆች እድልሽ ቀንቶሻል፣ ይዘሽው ጥፊ እያሉ ቢመክሯትም ቲያና ግን የሟች እናቷን ድምፅ በውስጧ ሰማች። ልጄ ድሃ ብንሆንም ሌባ ግን አይደለንም። ታማኝነታችንን ካጣን ሁሉንም ነገር አጣን ማለት ነው። ቲያና ገንዘብን ይዛ ከመጥፋት ይልቅ ወደ ግዙፉ ሕንፃ አመራች። በደጃፉ ያሉ ዘበኞች ግን በንቀት አገዷት። ሌባ እያሉ ሲያዋክቧት፣ ሲጎትቷት ዲያሚን ክሮስ ደረሰ። ለምን አልሰረቅሽውም? ምክንያቱም የኔ ስላልሆነ ስትል መለሰችለት። ዲያሚን ብዙ ገንዘብ ሊሰጣት ቢሞክርም እሷ ግን እምቢ አለች። ገንዘብ አልፈልግም፣ ስራ ነው የምፈልገው፣ ክብር ያለው ስራ። ዲያሚን ተገረመ። በዙሪያው ያሉ ሰዎች ሁሉ ገንዘብ ለማግኘት ሲሯሯጡ፣ እሷ ግን እድልና ክብርን መረጠች። ነገ ጠዋት በ2 ሰዓት ነይ አላት። ቲያና በጽዳት ክፍል ውስጥ ተቀጥራ ስራ ጀመረች። ነገር ግን በሕንፃው ውስጥ ያሉ ሰራተኞችና የዲያሚን ረዳቶች ከጎዳና የመጣች ቆሻሻ እያሉ ያንገላቷትና ሊያጠፏት ይዶልቱ ጀመር። በአንድ ወቅት ክፍት በሆነ ቢሮ ውስጥ ስታጸዳ ስለ ኩባንያው የሚደረግ የክህደት ሴራ የያዘ ሰነድ አየች። በዲያሚን ቦርሳ ውስጥ የነበረችውና በስብሰባ ላይ ማንንም አትመን የሚለውን ሚስጥራዊ መልእክት ያስታወሰችው ቲያና አሁን ትልቅ አደጋ ላይ ነች። የዲያሚን የቅርብ ሰዎች ቲያናን ሰነድ ስትሰርቅ ተያዘች በማለት ሊያስባሯት ቢሞክሩም ዲያሚን ግን በቲያና ታማኝነት ላይ ጥርጣሬ አልነበረውም። ይልቁንም በኩባንያው ውስጥ ያሉትን ከዳተኞች ለመያዝ ቲያናን እንደ ረዳት ሊጠቀምባት ወሰነ። የደሃዋ ልጅ ታማኝነት ከገንዘብ ይልቅ እድልን መምረጧ የቢሊየነሩን ሕይወት ብቻ ሳይሆን የራሷንም ዕጣ ፈንታ ለዘላለም የሚቀይር አውሎ ንፋስ ውስጥ ከተታት። ዲያሚን በመጨረሻም እንዲህ አላት፣ ቲያና ወደ ሥራ ተመለሺ። ቲያና በድንጋጤ አይኖቿ ተለወጡ። ጌታዬ እንዳልኩሽ ነው አላት። ቲያና ማንም ሐሳቡን ሳይቀይር በፍጥነት ወደ ውጭ ወጣች። ነገር ግን ወደ ኮሪደሩ ስትመለስ በጀርባዋ ላይ የሆነ የቅዝቃዜ ስሜት ተሰማት። ያ ግራጫ ሱፍ የለበሰው ሰው በቁጣ ሳይሆን በዛቻ አይን ይመለከታት ነበር። መጥረጊያዋን ስታነሳ በለሆሳስ እንዲህ ሲል ሰማችው፣ ይህች ልጅ ለካ ጣጣ ልትሆንብን ነው። ቲያና ገና አላወቀችውም እንጂ ከቆሻሻ ማጽዳት ያለፈ ትልቅ
ሴራ ውስጥ ገብታለች። በህንጻው ውስጥ ያለ አንድ አካል ደግሞ ውድቀቷን ማቀድ ጀምሯል። ቲያና ወደ ስራው ለማተኮር ብትሞክርም እጆቿ መንቀጥቀጥ አላቆሙም። ያ ግራጫ ሱፍ የለበሰው ሰው ቀኑን ሙሉ አይኗን ከሷ ላይ አልነቀለም። ከሰዓት በኋላ ስራዋን ጨርሳ ልትወጣ ስትል ያቺ ቀዝቃዛ ረዳት ዳግመኛ መጣች። አቶ ዲያሚን ላይሽ ይፈልጋል አለቻት። የቲያና ልብ ራደች። ደግሞ ምን አጠፋው? በዚያ ጊዜ ቢሮ ውስጥ ዲያሚን በመስኮት በኩል ከተማውን እየተመለከተ ቆሞ ነበር። በሩን ዝጊው አላት። ለጥቂት ሰከንዶች ዝምታ ሰፈነ። ከዚያም ዞር ብሎ እንዲህ አላት፣ ዛሬ የሆነ ነገር አይተሻል አይደል? ቲያና እየፈራች አዎ ጌታዬ፣ ጠረጴዛው ላይ ፋይል አይቻለሁ፣ ስለ ገንዘብ መጥፋትና ስለ ክህደት የሚገልጽ ርዕስ ነበረው ስትለው እውነቱን ተናገረች። ዲያሚን እንዲህ ሲል አስጠነቀቃት። ይህ ኩባንያ እንደሚታየው ሰላማዊ አይደለም። ፊት ለፊት እየሳቁ ከጀርባ የሚወጉኝ ሰዎች አሉ። አንቺ ደግሞ አዲስና በቀላሉ ተጠያቂ የምትሆኚ ስለሆንሽ አሁን ኢላማ ሆነሻል። ገንዘብ መጥፋቱ ከቀጠለ አንቺን ነው የሚክዱሽ። ዳነሽ፣ ማንም የሚከለልሽ የለም። ቲያና ደነገጠች። ታዲያ ምን ላድርግ ስትል ጠየቀች። ዲያሚን ምንም እንዳልተፈጠረ ሁኚ፣ ስራሽን ብቻ ስሪ፣ ስላየሽው ነገር ለማንም አትናገሪ፣ ማንንም እንዳታምኚ ሲል መከራት። ምሽት ላይ ቲያና ወደምትተኛበት የዳቦ ቤት በረንዳ ስትመለስ ግን ዓለሟ ተገለባበጠ። የተኛችበት ካርቶን የለም። ብቸኛ ልብሷ ያለበት ቦርሳና ብርድ ልብሷ በሙሉ ተቃጥሎ አመድ ሆነዋል። ቲያና ተንበርክካ አለቀሰች። ይህ ድንገተኛ አደጋ ሳይሆን ከስራ ውጪ የሚል ግልጽ ማስጠንቀቂያ ነበር። በዚያ ቅጽበት ግራጫ ሱፍ የለበሰ ሰው በጥቁር መኪና ውስጥ ሆኖ በንቀት ይመለከታት ነበር። በቅርቡ ስራዋን ትተዋለች ብሎ አሰበ። እርሱ ግን ቲያናን አያውቃትም። እሷ ከዚህ የከፋ መከራን አሳልፋለች። በማለዳው ያቺ የፍሬሽ ሻጭ ሴት ማማ ቢሲ ዳቦ ውሃ ይዛላት መጣች። ቲያና በለቅሶ ለምን ይሄ ሁሉ ይደርስብኛል ስትል ጠየቀቻት። ማማ ቢሲም እንዲህ አለቻት፣ ምክንያቱም ብርሃን ጨለማን ይስባል። ቲያና ስለ ታሪኳ አጫወተቻት። ወላጆቿ በ16 ዓመቷ በመኪና አደጋ እንደሞቱ፣ አጎቷ ደግሞ ሰርቀሻል ብሎ ከቤት እንዳባረራት ነገረቻት። አሁንም በታላቅ ኩባንያ ውስጥ ተመሳሳይ ታሪክ እየተደገመ ነው። ማማ ቢሲ ትከሻዋን ነካ አድርጋ እንዲህ አለቻት፣ በዚህ ክፍል ውስጥ ዲያሚን ካሜራዎቹ ይፈተሹ ካለ በኋላ ፍጹም ዝምታ ሰፈነ። የኩባንያው ሰራተኞች በጭንቀት እርስ በርስ ተያዩ። በቲያና የጽዳት ጋሪ ውስጥ ገንዘቡን የጨመረው ያ ግራጫ ሱፍ የለበሰው ሰው ፊቱ በድንጋጤ ተለወጠ። የደህንነት ክፍሉ ኃላፊ ላፕቶፑን ይዞ መጣ። በቪዲዮ ላይ በግልጽ እንደሚታየው ቲያና ክፍሏን አጽድታ ስትወጣ ያ ግራጫ ሱፍ የለበሰው ሰው ማንም አለማየቱ አረጋግጦ አንድ ኤንቨሎፕ በጋሪዋ ውስጥ ሲከት ታየ። ክፍሉ ውስጥ የነበሩ ሰዎች ሁሉ በድንጋጤ አፋቸውን ያዙ። ዲያሚን በብርድ ድምፅ እንዲህ አለ፣ ለካ ለወራት ሲጠፋ የነበረው ገንዘብ ለመሸፈን ይችን ምስኪን ልጅ እንደ ጋሻ ልትጠቀምባት ፈልገህ ነበር። አንተ ለኩባንያው ሳይሆን ለራስህ ነው የምትሰራው። ያ ሰው በፖሊስ ተይዞ ሲወሰድ ቲያና ላይ እያፈጠጠ ይህ ገና አላበቃም፣ አንቺ ማን እንደሆንሽ እንኳን አታውቂም ሲል ተሳደበ። ቲያና ወደ ተሰጣት ትንሽ አፓርታማ ተመልሳ ስታለቅስ ስልኳ ላይ ከአንድ የማይታወቅ ቁጥር መልእክት ደረሳት። ስለ ወላጆችሽ አደጋ እውነቱን ማወቅ ከፈለግሽ ነገ ብቻሽን ነይ። ወላጆችሽ በአደጋ አልሞቱም፣ እንዳይናገሩ ተደርገው ተገድለዋል። ቲያና ደነገጠች። ዓመታትን ሙሉ አደጋ ነው ብላ ያመነችው ነገር ሴራ እንደነበር ስታውቅ ዓለም ዞረባት። በሚቀጥለው ምሽት ዲያሚን የደህንነት ሰራተኞችን በድብቅ አስከትሎ ቲያና ወደ ቀጠሮ ቦታ ላካት። በከተማው ዳርቻ በሚገኝ አሮጌ መጋዘን ውስጥ ስትገባ ያገኘችው ሰው ያስደነግጥ ነበር። የራሷ አጎት ነበር። አጎቷ እየተንቀጠቀጠ እውነቱን ነገራት። አባትሽ ትልቅ የገንዘብ ማጭበርበር ደርሶበት ሊያጋለጥ ሲል ነበር መኪናው ላይ
ብልሽት ተፈጥሮ እንዲሞት የተደረገው። እኔ ደግሞ አንቺን እንዳያጎድሉብኝ ፈርቼ ነው ዝም ያልኩት። በዚያው ቅጽበት ሌላ ድምፅ ተሰማ። የኩባንያው የቦርድ አባልና ዲያሚን በጣም የሚያምነው ሰው ብቅ አለ። ሁሉንም ሴራ የሸረበው እርሱ ነበር። ዲያሚንና ፖሊሶቹ በድንገት ደርሰው ያን ጨካኝ ባለስልጣን በቁጥጥር ስር አዋሉት። ያ ሰው በቁጣ እየተወሰደ ደሃ ሆነሽ መቅረት ነበረብሽ ሲል ጮኸ። ቲያና ግን በኩራት እኔ ግን ታማኝነትን መረጥኩ አለችው። ከጥቂት ቀናት በኋላ ዲያሚን በኩባንያው ሰራተኞች ፊት ቆሞ ቲያናን አመሰገናት። ይህ ኩባንያ የቆመው በታማኝነት ላይ ነው፣ ቲያና ደግሞ ይህንን አስታውሳናለች አለ። ከዚያም ለቲያና አንድ ኤንቨሎፕ ሰጣት። በውስጡ የነበረው ገንዘብ ሳይሆን የነጻ ትምህርት ዕድል ስኮላርሺፕ በኩባንያ ውስጥ የስልጠና ስራ መደብ ነበር። አንቺ ከግርዶሽ መውጣት ብቻ ሳይሆን ብሩህ ተስፋ ይገባሻል አላት ዲያሚን። ቲያና በአንድ ወቅት ስራ ስትለምንባት በነበረችው መንገድ ላይ ቆማ የከተማውን መብራት ተመለከተች። ያንን የገንዘብ ቦርሳ ባገኘችበት ቀን ስርቆትን መርጣ ቢሆን ኖሮ ዛሬም ተደብቃና ተሳዳ ትኖር ነበር። እሷ ግን ታማኝነትን መረጠች። ታማኝነት ደግሞ ሁሉንም ነገር ቀየረላት። ከዓይኖቿ የሚፈሰው እንባ የደስታ የነጻነት ነበር። ወደ ሰማይ ቀና ብላ እናቴ ሆይ አመሰግንሻለሁ፣ ታማኝነቴን አላጣሁም ስትል በሹክሹክታ ተናገረች። ከኋላም ዲያሚን በአድናቆት ይመለከታት ነበር። በአንዲት ድሃ ልጅ ታማኝነት የተነሳ ግዙፍ የክፋት ግዛት ሲፈራርስና አዲስ ሕይወት ሲገነባ ተመልክቷል። የተወደዳችሁ የዩቲዩብ ቻናል ቤተሰቦቻችን ይህ አስደናቂ ታሪክ እዚህ ላይ ቋጭተነዋል። በቀጣይ በሌላ ታሪክ እስከምንገናኝ በያላችሁበት የዓለም ክፍል ሁሉ ሰላም ሁኑ።